ቅድስና፣ ንጽህና የሚለው ይቅርና ሌላው ይቅርና አንድ መሆን ያቃተን ለምን ይመስላችኋል? ብቃትስ ሰው ቤት ሆኗል። መቼም አንድ መሆን ራሱ ያቃተን ለምንድን ነው? መንፈስ ቅዱስን ውጣልን ስላልነው። ምክንያቱ ቅዳሴያችን ለምንድን ነው? ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ መሆንን ስጠን ነው የሚለው። በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ መሆንን ስጠን። አንድ የሚያደርገን መንፈስ ቅዱስ ነው። ልክ ቅዱስ ኤፍሬም እንደሚለው ነው። እኔም ተደጋጋሚ ተናግሬ ያውቃለሁ። አሁን እነዚህ እኔ አንድ ሰው ተብዬ ለመጠራት እጄ እግሬ ተጠራቅመው ነው፣ የተጠራቀሙ ህዋሳት ናቸው ሰውዬ ብለን የምንጠራው። እነዚህ ህዋሳት አንድ ሰውዬ ሆነው መንቀሳቀስ የቻሉት በውስጥ ነፍስ የምትባል አንድ አድራጊ መንፈስ ስላለች ነው። እሷ ወታ የሄደችለት በቀበራችሁኝ በሶስተኛው ቀን ብትመጡ እጄ ለብቻው ነው፣ እግሬ ለብቻው ነው፣ ያም ለብቻው ነው፣ ያም ለብቻው ነው። ለምን? አንድ አድራጊቱ መንፈስ የለችም። ቅዱስ ኤፍሬም እንዲህ ነው የሚለው፣ መንፈስ ከስጋ በተለየ ጊዜ ነፍስ ማለት ነው ስጋ ላይ የብቻው እየተገነጠለ እንዲወድቅ፣ መንፈስ ቅዱስ ከአንዲት ቤተክርስቲያን በራቀ ጊዜ መለያየት በቤተክርስቲያኒቱ ይነግሳል። ይሄ ነው የቤተክርስቲያን ነፍሷ፣ ህይወቷ መንፈስ ቅዱስ። መንፈስ ቅዱስ የመከራ